እዛ ንቃብ እያሉ ፊታቸውን እየሸፋፈኑ ሰላት እያሉ ረበሹን ባክ። ስማ ዛሬ ክላስ ለምን ነው የቀራከው? ባኪ ሙስሊሞቹ እኮ አበዙ። እስከ ዛሬ ችለናል፣ ግን ካሁን በኋላ አንሰማቸው። ሄደን ነው የምንፈለው። ባክ ትክክል ነህ። እዛ ንቃብ እያሉ ፊታቸውን እየሸፋፈኑ ሰላት እያሉ ረበሹን ባክ። እንዲያው ሰላት ጀምሮ እንዲያውንም አሁን እንደዛ ነው። ባክ እኔም ደበረኝ። ለዛ ታሪኩ መጣ። አንቺ በያምን እሺ፣ እናንተ እዚህ ሀብት ከፍታላችሁ እንዴ? ዩኒቨርሲቲ ተቆሰገዱ ነው። ምን እየሰገዱ ነው? እዛጋ ስማ ሰላት እንደተከለከለ አታውቅም እንዴ? ምን ማለት ፈልገህ ነው? እኛ በእስልምናና በሰላት እንደባንድ ደራደር አታውቅም? ብዙ አታወራሺ። ደሞ ዛጋም አይኔ ነው እንዴ ንቃብ ለብሳ እያየው ነው። አባት እኛ ሃይማኖታችሁን አልነከንም፣ እናንተም የእኛን እንዳትነኩ። አነካችሁም አትንኩን፣ በሃይማኖታችን እንኑር። ስማ ከዚህ በፊት ሰላትና ንቃብ እንደተከለከለ ያታውቅምና ነው። ሰላትና እስልምና ከሰው ሳይሆን ከአላህ ዘንድ ነው። ከአላህ ዘንድ የመጣውን ደግሞ ማንም ሰው ሊከለክለው አይችልም። አረ ብዙ እያወራ ነው ታሪኩ። የልጅ ፊዳጫውቶ ትሰማኛለህ? እኛ ሙስሊሞች በሰላትና በሃይማኖታችን የመጣ አንደራደርን። ማንም ሰው ሊያስቆመን አይችልም። ለአክሱም ሙስሊሞች